ሰላም ያገሬ ልጅ እንዴት ናችሁ? ደህና ናችሁ? ሰላም ነው። እና ዛሬ ዛሬ የሚገርም ነገር ልነግራችሁ ስለሆነ ከልባችሁ ታዳምጡ ሙዴ ነው ማለት ነው። እና ዛሬ የምነግራችሁ የማመንን ፓወር ነው ማለት ነው። ብዙ የፈረንጅ መጽሐፍ ላይ የጻፈውን የቀንጨብ አድርጌ ልንገራችሁ ማለት ነው፣ ካነበብኩትም ማለት ነው። እና ብዙ ጊዜ አብዛኞቻችሁ ማወቅና ማመን ይለያያል፣ ይህን ታውቃላችሁ። ይህን ለማድረግ ደግሞ የሆነች ሀገር ጥናት አድርጋለች ምናምን መሰለኝ። ብቻ የሀገሩ መንግስት ያደረገውን ነገር ልንገራችሁ ማለት ነው። ፌዴራሎች ይዞ ምናምን ነገር ማለት ነው ወደ ህዝቡ ወጣ ማለት ነው። እና ህዝቦችን ተራ በተራ እየጠየቀ ተራ በተራ መጠየቅ ጀመረ ማለት ነው። ሁለት ሲደመር ሁለት ስንት ነው ብሎ መጠየቅ ጀመረ ህዝቦችን ማለት ነው። ሁሉም ተመሳሳይ መልስ ነው የመለሱት፣ ሁላችሁም የምታውቁትን ማለት ነው። ሁሉም አራት ነው ብለው መለሱለት ማለት ነው። ከዛ እሺ ይመጣል ላሳያችሁ ሲላቸው አይ እናምናለን እኛ አራት እንደሆነ እኮ አምነናል ኦልሬዲ ምንድነው የምታሳየው ምናምን ብሎ ሲሉት ማለት ነው። እሱ ጉልበት መጠቀም ጀመረ ያኔ ማለት ነው። እንደዛ እየጠየቀ ብዙ ሰዎችን ከጨፈጨፈ ምናምን ነገር በኋላ ማለት ነው በቃ ሰው ሲደግሞ ሁሉም እሺ በቃ አምነናል፣ እሺ እንዴት ነው የሚመጣው ምናምን ብለው መጠየቅ ጀመሩ ማለት ነው። ከዛ በፊዚክስ አሰራር አሳያቸው ምናምን አምስት እንደሚመጣ ከዛ ሁሉም በቃ ተቀበሉት ማለት ነው። አመኑ፣ አምስት እንደመጣ አመኑ ማለት ነው። የማመንን ፓወር ለመንገድ ያክል ነው እንጂ እንትኑ ሪሊውን ስቶሪ ብዙም አላውቅም። ብቻ ማንኛውም ነገር ሲጀምሩ አውቃችሁ ብቻ ሳይሆን አምናችሁን ሲጀምሩ ያክል ነው ያላላ ልጆች። ይሄን ለማለት ያክል የማመን ፓወር በጣም ትልቅ እንደሆነ እንድታውቁ ያክል ነው። አብዛኛው የሞቲቬሽን መጽሐፎች ትልቁ ፖይንት ያለው ማለት ነው ማመን ላይ ነው። ሁላችሁም ይሄን እንድታምኑ ያክል ያላላ ልጆች ይመቻችሁ። እኔ በራሴም ላይ ስላየሁት ነው። ቻይ